በዛሬው ቪዲዮ ስልካችሁን ብቻ በመጠቀም እንዴት አድርጋችሁ የተለያዩ ዶክመንቶችን ክሬት ማድረግ እንደምችሉ እንመለከታለን። ፒዲኤፍ ሊሆን ይችላል፣ ፒዲኤፍ፣ ወርድ፣ ፓወርፖይንት፣ ኤክሴል ማንኛውም ዶክመንት ሊሆን ይችላል ማለት ነው። በስልካችሁ ብቻ ለምሳሌ እዚህ ጋር ፎቶ የተነሳ አለ። ይህንን በቀጥታ ስልካችሁን በመጠቀም እዚህ ጋር ወደምትመለከቱት ወደ ኤክሴል መቀየር ይቻላል ማለት ነው። በፎርሙላ የተሰራ ያለቀለት ማለት ነው። ከዚህ በተጨማሪ ደግሞ የተለያዩ ኮንትራቶች ወይም ሪፖርቶች የምጽፏቸው ይኖራሉ። ርዕስ ብቻ አስገብታችሁ እንዲሰራላችሁ ሪፖርት ማድረግ ይቻላል። ሲቪ ማዘጋጀት ትችላላችሁ። የስራ አፕሊኬሽኖችን መላክ ይቻላል። ፓወርፖይንት የመሳሰሉትና በጣም ብዙ ስራዎችን በስልካችሁ ብቻ መስራት ትችላላችሁ ማለት ነው። ከዚህ በተጨማሪም እዚህ ጋር የምታዩዋቸው የሚያማምሩ ፓወርፖይንቶችም አሉ። እነዚህ ሁሉ የተሰሩት በስልክ ብቻ ነው። በስልክ የሰራችሁትን ደግሞ መልሳችሁ ወደ ኮምፒውተር መላክ ይቻላል። ይህን ሁሉ እንመለከታለን ማለት ነው። ምክንያቱም አንድ ኮምፒውተር ላይ ኖራችሁ ይችላል፣ ሁለት ደግሞ ስራ ቦታ ላይ ሆናችሁ እጃችሁ ላይ ለጊዜው ያለው ስልክ ብቻ ሊሆን ይችላል ማለት ነው። ስለዚህ ከምንም ተነስታችሁ እንዴት ክሬት ማድረግ እንደምትችሉ እንመለከታለን። በኮምፒውተር አሳይቻችሁ ነበር። አሁን ደግሞ በስልካችሁ መጠቀም ለምትፈልጉ ነው ማለት ነው። መጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ ማድረግ የምትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ በቀጥታ ስልካችን ላይ ጄሚናይን ከመክፈት እንጀምራለን ማለት ነው። ጄሚናይ አሁን የወረደ ሊኖራችሁ ይችላል። አንዳንዶቻችሁ ጋር ደግሞ ላይኖር ስለሚችል ሁላችሁንም ያማከለ እንዲሆን ኦንላይን ላይ ያለውን የምንጠቀመው የተሻለውም እሱ ነው ማለት ነው። ስለዚህ በቀጥታ መጀመሪያ ጉግል ክሮምን ትከፍታላችሁ። ከዛ በኋላ ጄሚናይ ብላችሁ ሰርች ነው የምታደርጉት። ከዛ ቀጥታ ከፍቶልኛል። የመጀመሪያችሁ ከሆነ በኢሜይላችሁ ብትገቡ የተሻለ ይሆናል ማለት ነው። ከዛ በኋላ እዚህ ጋር ነው ትዕዛዞቹን የምናስገባው። አሁን የምናስገባቸው በተለያየ መንገድ ነው። ለምሳሌ የተዘጋጀ ዳታ ሊኖራችሁ ይችላል። ዳታውን ወደ ተለያየ ነገር መቀየር ብትፈልጉት ሊሆን ይችላል። እንደዚሁም ደግሞ ከዜሮ መነሳትም ትፈልጉ ይሆናል ማለት ነው። ለምሳሌ እዚህ ጋር የምታዩት አለ በአማርኛም በእንግሊዝኛም ስለሚሰራ ክሬት ፕሮፌሽናል ማይክሮሶፍት ወርድ ጆብ አፕሊኬሽን ይላል። ለምሳሌ አንድ ሰው የስራ ማመልከቻ እዚህ ጋር ማስገባት ከፈለገ ዝርዝር ነገሮችን መስጠት ይችላል ማለት ነው። አሁን ኮፒ እያደረግኩኝ ነው ይሄን የምጠቀመው። እንደተለመደው የምትፈልጉት ከሆነ ኮመንት ላይም ከጠየቃችሁኝ እሰጣችኋለሁ ማለት ነው። ቀጥታ ወደዚህ እንምጣ። እንዲታያችሁ ግን ስልኩን ብንገለበጠው የተሻለ ይሆናል። ስለዚህ እዚህ ጋር እናንተ ትጽፋላችሁ ወይም ኮፒ ማድረግ ይቻላል ማለት ነው። ተመልከቱት፣ ኮፒ አድርጌለታለሁ። የምፈልገው ደግሞ በማይክሮሶፍት ወርድ እንደሆነ ነግሬዋለሁ ማለት ነው። ወሳኙ ነገር እዚህ ጋር ኤክሴል የምትፈልጉ ከሆነ ኤክሴል ማለት አለባችሁ። ማይክሮሶፍት ወርድ ከሆነ ማይክሮሶፍት ወርድ ወይም ዶክ ፋይል ብላችሁ መናገር ይኖርባችኋል። ፒዲኤፍ ከሆነ ፓወርፖይንት ከሆነ እንደዛው ማለት ነው። ስለዚህ ይህን ከጻፍን በኋላ እንላክለት። ተመልከቱት፣ አሁን ክሬት እያደረገልን ነው። ክሬት አድርጎልናል። ነገር ግን በፒዲኤፍ መልክ ነው እዚጋ እንደምታዩት ያስቀመጠው። አሁን ይህን ብንከፍተው ፒዲኤፍ ነው። ቀጥታ ግን የፈለግነው ማይክሮሶፍት ወርድ ከሆነ እዚጋ እንምጣና ለምሳሌ ዶክ ፋይል ልበለው። ምክንያቱም ብዙ ጊዜ አሁን ጆብ አፕሊኬሽኖች እንደዚሁም ደግሞ ሲቪዎች የሚሰጡት በፒዲኤፍ ስለሆነ ነው በፒዲኤፍ ያመጣለን። እኛ ግን ቀጥታ ማይክሮሶፍት ወርድ ስለፈለግን ዶክ እንለዋለን። እንደምታዩት ዶክ ፋይል ሬዲ ነው ብሎኛል። ይኸውና ከዛ ቀጥታ እንከፍተዋለን። ስም ስላልሰጠ ነው ይሄን ስም አስገብቷል። የራሳችሁን ስም ከሰጣችሁ ስማችሁን ያስገባል። እንደምታዩት መረጃችሁን ታስገቡለታላችሁ። እንደዚህ በስልካችሁ የተደራጀ አፕሊኬሽን ጻፋችሁ ማለት ነው። ከፈለጋችሁት ከዛ እዚህ ጋር መታችሁ ዳውንሎድ ማድረግ ትችላላችሁ። ስልካችሁ ላይ በቀጥታ ፕሪንት ማድረግም ይቻላል። ፒዲኤፉንም ከፈለጋችሁት ከላይ በፒዲኤፍ መልክ ስላስቀመጠ እሱንም መውሰድ ትችላላችሁ ማለት ነው። ለምሳሌ ደግሞ በአማርኛ ከሆነ ማስገባት የፈለጋችሁት እዚህ ጋር ያለውን ልጠቀም። አሁን የማልጽፈው ጊዜያችሁን ለመቆጠብ ነው ኮፒ የማደርገው። እናንተ መጻፍም ትችላላችሁ እዚህ ጋር። ስለዚህ ወደ ስልኬ ልመልሳችሁና አዲስ ቦታ ላይ ደግሞ እንጻፈው። ኒው ቻት እንበለውና እዚህ ጋር ከዛ በኋላ ልላክለት። አሁን ተመልከቱት፣ ማይክሮሶፍት ወርድ ፋይሌ ተዘጋጅቷል። ይሄን እነካዋለሁ። የእርስዎ ስም፣ አድራሻ፣ ስልክ ቁጥር፣ ኢሜይል፣ ቀን ይላል። እነዚህ ነገሮች አሁን እናንተ ስትሰጡት ቀጥታ አስገብቶ እንደምታዩት ይጽፍላችኋል ማለት ነው። ለሚመለከተው ሁሉ እያለ የድርጅቱን ስም እዚህ ጋር ትሰጡታላችሁ። ከሰላምታ ጋር ብሎ ሙሉ ፎርማቱን የጠበቀ አምጥቶልናል። ይሄንንም ዳውንሎድ እናደርገዋለን። ለምሳሌ እዚህ ጋር ብናስገባለት ስማችን እናስገባለት። ምሳሌ ነው። እናንተ ሌሎቹን ትሞላላችሁ። ስሜ አድናቆት ነው ልበለው። ለምሳሌ ስሜ አድናቆት ነው አልኩት። እናንተ ሌሎች መረጃዎቻችሁን ትሰጡታላችሁ። ምክንያቱም የተሟላ ስራ እንዲሰራላችሁ ቀጥታ ዳውንሎድ አድርጋችሁ እንድትሰጡ ማለት ነው። ማመልከቻው ላይ አድናቆት የሚለው ይገባል። እዚህ ጋር ማስገብቶታል። በዶክ ፋይል ይስጠኝ። ዶክ ፋይል ልበለውና እዚህ ጋር ፋይል ኤዲት ካደረጋችሁ በኋላ መልሳችሁ በዶክ ፋይል መጠየቅ ወይም በማይክሮሶፍት ወርድ ፋይል መጠየቅ ስለምትችሉ ከላይ ተቀምጦልሃል ብሎ ነበር። ነገር ግን ዳውንሎድ የሚደረግ ስለፈለኩኝ ዳውንሎድ የብል ብየዋለሁ እዚህ ጋር። ከዛ ቼክ እናደርገው። ይኸውና እንክፈተው። ስም አድናቆት የሚለው ገባ። ሌሎቹን ባስገባ ደግሞ እዚህ ጋር ይደረድርልኛል ማለት ነው። እንደዚህ ማመልከቻዎችን መጻፍ ትችላላችሁ።
ሌላው ደግሞ ኤክሴል ፋይል እንዲያዘጋጅላችሁ ማድረግ ይቻላል። ለምሳሌ እዚህ ጋር የምታዩት አለ ወራዊ በጀት እንዲያወጣልኝ የፈለግኩት፣ ከዛ በኤክሴል ፋይል ነው ደግሞ የፈለግኩት። ስለዚህ ቀጥታ እንሂድ። አሁንም ስልካችን ጋር እንመጣለን። ይህን ኤክስ እንበለውና አዲስ እዚህ ጋር ትዕዛዙን ላስገባ ልላክለት። ኤክሴል ፋይላችን እንደምታዩት ዝግጁ ነው። እንከፍተዋለን። ይህን ኤክሴል ፋይል አሁን ዳውንሎድ አድርገን መጠቀም እንችላለን ማለት ነው። ስለዚህ እዚህ ጋር እኛ ቶታል ኢንካም እናስገባለን። ለምሳሌ ያወጣነው እንትን ስንል ካልኩሌተር እያደረገ ራሱ ይሰራልናል። ዳውንሎድ ላድርገውና ላሳያችሁ። እዚህ ጋር ለምሳሌ ዳውንሎድ ካደረጋችሁ በኋላ ስልካችሁ ላይ መጠቀም ይቻላል፣ ኮምፒውተር ላይ መጠቀም ይቻላል። ዳውንሎድ ሆኗል። ከዛ ስልካችሁ ላይ ታገኙታላችሁ ማለት ነው። ለምሳሌ እንውጣና ፋይል ውስጥ ብንገባ እናገኘዋለን። ማይ ፋይል ዳውንሎድ የሚለው ውስጥ ትገባላችሁ እና መንዝሊ ቢዝነስ ይላል። ይሄንን ከፍታችሁ ከዛ ኤዲት ማድረግ ወይም መጠቀም ይቻላል። ወደ ኮምፒውተራችሁን በቀጥታ መላክ ትችላላችሁ። ጫን ብላችሁ ይዛችሁ በምትልኩበት መንገድ መላክ ነው። ለምሳሌ እኔ በቴሌግራም ልላከው፣ ሼር ላድርገውና ለምሳሌ ቴሌግራም ላይ ሴቭድ ፋይል ላይ ለራሴ ላኩት። ስለዚህ እናንተ በስልክ ሰርታችሁ ሼር ማድረግ ትችላላችሁ። መልከቱት ኮምፒውተር ላይ ደርሶኛል። እዚህ ጋር ከዛ ዳውንሎድ አድርገዋለሁ ወይም በቀጥታ መክፈት ይቻላል ማለት ነው። ስለዚህ ስልክ ላይም ኮምፒውተር ላይ መጠቀም ትችላላችሁ። ኤዲት ለማድረግ አሁን እዚህ ጋር መታችሁ ኢኔብል ኤዲቲንግ የሚለውን ትነካላችሁ። ከዛ በኋላ በዚህ መልክ ተዘጋጅቷል። ለምሳሌ ኢንካሜ የሆነ ቁጥር ቢገባበት እዚህ ጋር ደግሞ ወጪ ወይም ኤክስፔንስ ቢገባ እንደምታዩት ራሱ ነው ካልኩሌት እያደረገልኝ ያለው ማለት ነው። ስለዚህ በጣም በቀላሉ ቴምፕሌት አዘጋጀም ማለት ነው። አሁንም እንደዚህ ዞር እናድርገውና ይህንን አሁን ያሳየኋችሁን በአማርኛ መጠቀም ይቻላል። ለምሳሌ ደግሞ የፈለጋችሁት ፒዲኤፍ ፋይል ማዘጋጀት ከሆነ ለምሳሌ እዚህ ጋር ኮንስትራክሽን ላይ አይ ምን ጥቅም አለው የሚለውን ማቅረብ ቢኖርብኝ ሪፖርት ቀጥታ እንዲያዘጋጅልኝ ማድረግ እችላለሁ ማለት ነው። የምፈልገው 2 ፔጅ ከሆነ 2 ፔጅ አዘዋለሁ። ከዛ በላይ ከፈለኩ ከዛ በላይ አዘዋለሁ ማለት ነው። ስለዚህ ይህንን ሰፋ ላድርግላችሁና አሁንም አዲስ ትዕዛዝ እንዘዘው። ጋ አዲስ ትዕዛዝ እንዘዘው። አሁን ፔስት አደረኩለት፣ እልክለታለሁ። ተመልከቱን እየተዘጋጀልን ነው። በፒዲኤፍ ፋይል ሪፖርት ልናቀርብ ነው ማለት ነው እንጂ እንደ አዲስ ታይፕ አድርገን ከዛ ኤዲት ማድረግ አይጠበቅብንም። ተዘጋጅቷል። እንደምትመለከቱት እዚህ ጋር ማብራሪያ ይሰጣችኋል። ከዛ እንክፈተው። እዚህ ጋር ክሊክ አድርገን እንደምታዩት በሚያምር ሁኔታ ነው እዚህ ጋር የተዘጋጀልን። ከዛ በኋላ በቀጥታ ዳውንሎድ እናደርገዋለን። እዚህ ጋር መተን የዳውንሎድ ምልክት አለ። ዳውንሎድ ሆኗል። ስልካችን ላይ ኦፕን እንበለው። ደስ ባላችሁ መክፈቻ መንገድ መክፈት ይቻላል። ለምሳሌ በዚህ ልክፈተው። እንደምታዩት ስልክ ላይ ተከፍቷል። እንደዚህ በቁመቱ በኩል አድርጌ ላሳያችሁ። እንደምታዩት በዚህ መልክ አድርጎልኛል። እኛ የጠየቅነው 2 ነበረ። እዚች ጋር አንድ ትርፍ ስለገባች 3 ሆኗል። እሱን ኤዲት እናደርገዋለን። እዚህ ማዘዝ ትችላላችሁ እንዲያስተካክለው ማለት ነው። ለምሳሌ ደግሞ ይህንኑ በአማርኛም የምትፈልጉት ከሆነ እዚህ ጋር እንምጣና ኮፒ እናድርገው። እዚህ ጋር ኒው እንለዋለን። አሁንም እንደ አዲስ ኮፒ እናድርግለት እዚህ ጋር ከዛ እንልከዋለን። ስለዚህ እናንተ የምታስገቡት አሁን ማንኛውም ርዕስ ሊሆን ይችላል ማለት ነው። ዋናው አሰራሩ በዚህ መንገድ ነው የሚሰራው። ጨርሷል። በፒዲኤፍ ፋይል ስላልነው ፒዲኤፋችን እዚህ ጋር ተዘጋጅቷል። እንክፈተው። 2 ፔጅ ነው ያዘዝነው። ይሁት በሚያምር ሁኔታውንም ሰርቶልናል። ከዛ ይሄንን ዳውንሎድ እናድርገዋለን። እዚህ ጋር መተን ፕሪንት ማድረግ ከፈለጋችሁም ፕሪንት ማድረግ ይቻላል ማለት ነው። ለምሳሌ ዳውንሎድ ጨረሰ። ኦፕን ስልካችን ላይ በቀጥታ እናገኘዋለን። ጀስት ዋልበልና ልክፈተው። ስለዚህ ይህንን ሼር ማድረግ ለምትፈልጉት ሰው ከዛ መላክ ትችላላችሁ። ሌላው ደግሞ ፓወርፖይንት እንዲያዘጋጅላችሁ ማድረግ ይቻላል። ለምሳሌ ስለ ዲጂታል ማርኬቲንግ ፓወርፖይንት ማዘጋጀት ካለባችሁ እዚህ ጋር የእናንተ ርዕስ የተለያየ ሊሆን ይችላል። ስለዚህ 5 ስላይድ ከሆነ 5 ስላይድ፣ 10 ከሆነ የምትፈልጉት 10 የምትፈልጉትን የስላይድ ቁጥርና ርዕስ ታስገባላችሁ ማለት ነው። ከዛ በኋላ ወደ ስልካችን እንመለስ። አሁን ኒው ልበለው። አዲስ ቦታ ላይ እንድንሰራ ነው። ክሬት አድርግልኝ ብየዋለሁ እዚህ ጋር። ከዛ እልክለታለሁ። ጨርሷል። እንደምታዩት እዚህ ጋር መተን ከዛ ኦፕን እንለዋለን። ኦፕን ስትሉት እዚህ ጋር ክሬት ማድረግ ይጀምራል። ስላይዳችን እንደምታዩት ክሬት ሆኗል ማለት ነው። እዚህ ጋር በደንብ እንዲታየን ግን ዳውንሎድ አድርጌው ላሳያችሁ። እዚህ ጋር ኤክስፖርቱ ስላይድ ካደረጋችሁት ቀጥታ ወደ ፓወርፖይንት ይቀየራል። እዚህ ጋር ከነካችሁት ደግሞ ፒዲኤፍ ነው የሚያደርገው። ለምሳሌ ዳውንሎድ የሚለውን ብነካው ክሬቲንግ ስላይድ ፒዲኤፍ ነው የሚለው እንደምትመለከቱት። ከዛ በኋላ በፒዲኤፍ መልክ ነው የሚወጣው እዚህ ጋር ፓወርፖይንት ሆኖ ነገር ግን በፒዲኤፍ ፎርማት ማለት ነው። ጨርሷል። እዚህ ጋር መተን መንካት እንችላለን ወይም ኦፕን ማለት ይቻላል። እዚህ ጋር ጀስት ዋን ስንበለው
ተመልከቱት። በዚህ አይነት ወጥቶልናል ማለት ነው። ከዛ ይህንን ለምትፈልጉት ነገር መጠቀም ትችላላችሁ። የሚያምር ስላይድ ነው ያወጣልን በፒዲኤፍ መልክ። ነገር ግን እናንተ የምትፈልጉት ደግሞ ቀጥታ በፓወርፖይንት መልክ ከሆነ ኤክስፖርቱ ስላይድ ይላል። ይሄንን አከዋለ ቀጥታ ወደ ስላይድ ይቀየራል ማለት ነው። ይሄንን ከዛ ወስዳችሁ ኮምፒውተር ላይም ስልክ ላይ መጠቀም ይቻላል። በዚሁ አጋጣሚ ግን በስልክ እንዴት አድርገን ኤክሴል፣ ማይክሮሶፍት ወርድ እንደዚሁም ፓወርፖይንት መጠቀም እንደምንችል ቪዲዮ ከዚህ በፊት ሰርቻለሁ። ኢንስክሪን ላይ ያስቀምጥላችኋለሁ። እሱን መመልከት ይቻላል። ኦፕን ስላይድ እንበለው አሁን እዚህ ጋር ስለጨረሰ ከዛ ኢሜይላችሁ እንድታስገቡ ያዛችኋል። ምክንያቱም ጉግል ስላይድን ኦንላይን ላይ ስለምንጠቀመው ኦኬ ልበለው። ለምሳሌ በአንደኛው ኢሜይል ልግባና ላሳያችሁ። ከዛ ይህንን ዳውንሎድ ለማድረግ እዚህ ጋር መታችሁ 3 ነጠብጣቧን ትነኩና እዚህ ጋር ዳውንሎድ የሚላለ ዳውንሎድ ማድረግ ትችላላችሁ። ሾርትከት ክሬት ማድረግ ይቻላል። ለሰዎችም ቀጥታ ከዚህ ሴንድ ማድረግ ትችላላችሁ። ሴንድ ኮፒ ብላችሁ ወይም ደግሞ ሊንኩንም መላክ ይቻላል። ለምሳሌ ኮፒ ሊንክ የሚለውን ልንካውና ላሳያችሁ። በሊንክ ለራሳችሁም ለሰዎችም መላክ ይቻላል። ለምሳሌ እዚህ ጋር ልምጣና ሊንኩን ኮፒ ስላደረግ ነው ኮምፒውተራችሁ ላይ ወይም ደግሞ በቴሌግራም ተላልካችሁ እዚህ ጋር ሊንኩን ብታስገቡትና ሰርች ብታደርጉት በቀጥታ ፋይሉን ታገኙታላችሁ ማለት ነው። ተመልከቱት። ጉግል ስላይድ ላይ ኦንላይን ላይ በቀላሉ ከፈተልኝ። ስለዚህ በቴሌግራም ልካችሁ ለራሳችሁ ኮምፒውተራችሁ ላይ ማየት ከፈለጋችሁ እንደዚህ መላክ ይቻላል። ስልካችሁ ላይ መክፈት ትችላላችሁ። እንደምታዩት በጣም የሚያምር ስላይድ ነው። ስለዚህ ከኮምፒውተር ላይ ለምሳሌ ዳውንሎድ ላደረገው ከፈለኩ እዚህ ጋር ፋይል የሚል አለ። ከዛ ዳውንሎድ የሚለውን ነክታችሁ ዳውንሎድ ማድረግ ትችላላችሁ ማለት ነው። በፓወርፖይንት መልክ፣ በዶክመንት መልክ በመሳሰሉት ዳውንሎድ ማድረግ ትችላላችሁ ማለት ነው። በአማርኛም እዚህ ጋር እንደምትመለከቱት ይሄንን መጠቀም ትችላላችሁ። ስላይድ አዘጋጅልኝ ብላችሁ። ሌላው ደግሞ ለምሳሌ መጀመሪያውኑ ዶክመንቶች ይኖሯችኋል። እነዛን ዶክመንቶች ማሻሻል፣ መቀየር የመሳሰሉትን ነገሮች ማድረግ ይቻላል ማለት ነው። ለምሳሌ አታች ታደርጉለትና የሆነ ፋይል ያንን ሰመራይዝ እንዲያደርግላችሁ ማድረግ ይቻላል። ለምሳሌ እዚህ ጋር አንድ ወርድ ፋይል እኔ አታች አደርግለታለሁ በጣም ብዙ ጽሑፍ ያለው ማለት ነው። ነገር ግን ያንን ሰመራይዝ አድርጋችሁ ለስራ የምታቀርቡት ከሆነ በአንድ ፔጅ ሰመራይዝ አድርገን አቅርብልኝ ልትሉ ትችላላችሁ። ፎርማቱን ደግሞ ፒዲኤፍ አድርገን እንለው እንችላለን። ስለዚህ ልውሰደውና ወደ ስልካችን እንመለስ። አዲስ አሁን ስራችን የሚሆነው ምንድነው? ፋይል መጫን ነው። ፋይል ለመጫን እዚህ ጋር የመደመር ምልክት አለ። አፕሎድ ፋይል የሚለውን ትነካላችሁ። አሁን ማይክሮሶፍት ወርድ ፋይል ልጭንበት ነው ማለት ነው። ስለዚህ ፍቃድ ልስጠውና እዚህ ጋር ስልካችሁ እንዲወስዳችሁ ፎቶ እንደ ቪዲዮ የሚለው ውስጥ መግባት ይቻላል። ለምሳሌ ይሄን ልጠቀም በደንብ ግልጽ እንዲሆንላችሁ ግን ኤኤ ነው የሚለው ስሙን ተመልከቱት። ኦሪጂናል ፋይሉን ላሳያችሁ። ይኸውና አውርጄው ነው፣ ሳምፕል ዶክመንት ነው። አሁን ይሄንን በጣም ዝርዝር ነገር ነው እንደምታዩት። አሁን ይሄን ሰጥቷችሁ አንብባችሁ ሰመራይዝ አድርጋችሁ አቅርቡ ሊላችሁ ይችላል ማለት ነው። ስለዚህ ይሄን ፋይል ነው አሁን ልቀይረው የፈለኩት። ስለዚህ ስልካችን ጋር እንመለስና ይሄንን የፈለግነው ከዛ እዚህ ጋር ይጭንልናል። ከዛ በኋላ ይሄንን ኮፒ አድርጌለታለሁ ቅድም ያሳየኋችሁን ትዕዛዝ ማለት ነው። አንብበ በአንድ ፔጅ ሰመራይዝ አድርገ አቅርብልኝ የምፈልገው በፒዲኤፍ መልክ ነው ብዬዋለሁ። እልክለታለሁ እዚህ ጋር። ከዛ እያዘጋጀ ነው እዚህ ጋር ተመልከቱት። አለቀ። ይኸውና ክሊክ እናድርግበት ወይም እንክፈተው። እንደምታዩት ጨርሶልናል ማለት ነው። የተወሰነ ረዘም የሚል ነገር ካለው እንደምታዩት አንድ ፔጅ ሊጨምር ይችላል። ነገር ግን ታስተካክሉታላችሁ በትዕዛዝ። እዚህ ጋር መተናውን እናውርደው። ለምሳሌ ዳውንሎድ፣ ኦፕን፣ ጀስት ዋን ስል በለውና ዩታው በዚህ መንገድ አሁን በፒዲኤፍ ሰመራይዝ ተደርጎ ቀርቦልናል ማለት ነው በሚያምር ሁኔታ። ከዛ ይህንንም ሼር ማድረግና ሌላም ነገር ማድረግ ትችላላችሁ። በተመሳሳይ በአማርኛም ዶክመንት ጭናችሁ ይህን ተያያዥ ፋይል አንብበ በአንድ ገጽ ማጠቃለያ ወይም ኤክስኪዩቲቭ ሰመሪ አዘጋጅልኝ ማለት ይቻላል። ማጠቃለያውን በፒዲኤፍ ፎርማት ማለት ትችላላችሁ። ሌላው ደግሞ ለምሳሌ በእጅ የጻፋችኋቸው ኤክሴል ፋይሎች ይኖራሉ፣ ፎቶ የተነሱ የመሳሰሉት ነገሮች ሊኖሩ ይችላሉ። እነዛ ኤክስትራክት አድርጎ እናንተ ወደምትፈልጉት የኤክሴል ፋይል መቀየር ይቻላል። ይህንንም በአማርኛም በእንግሊዝኛም እንችላለን። ፋይሉን ላሳያችሁ። መጀመሪያ ኮምፒውተር ላይም ስልክ ላይ ስላወረድኩት ሳምፕል ፋይል ነው። ይህንንም ክሬት ያደረኩት በኤአይ ነው ማለት ነው እንጂ ትክክለኛ ዳታ አይደለም። እዚህ ጋር የምታዩት የእጅ ጽሁፍ ክሬት የተደረገ ነው። ስለዚህ እናንተ እንደዚህ የጻፋችሁት ሊኖራችሁ ይችላል። ይህንን አሁን ኤክሴል ልናደርገው ነው በስልካችን ማለት ነው። ስለዚህ ስልኬ ጋር ልምጣና ይህን ኤክስ ልበለው፣ ኒው እንደ አዲስ ለመጀመር። ስለዚህ ፎቶውን ልጫኑ መጀመሪያ። እዚህ ጋር እመጣለሁ፣ አፕሎድ ፋይል። ካሜራ ቀጥታ ለማንሳት ነው። አሁን ግን የተቀመጠ ስላለን ወደዚህ ልምጣና ጋለሪ ውስጥ ልግባ። ይኸውና ፎቶ። ከዛ ደን እላለሁ። እዚህ ጋር መጥቼ ፎቶ ይጫናል።
ከዛ ከስር ጽሁፋችን እናስገባለን። በአማርኛም ማጠቃለያ ስጠኝ ማለት ትችላላችሁ። ዋናው መግባባታችሁን በአማርኛም በእንግሊዝኛም በሌላም ቋንቋ። አሁን ልላክለት ያዘጋጀልን ነው። እዚህ ጋር አለቀ። ይሄውና ኤክሴል ፋይላችን ዝግጁ ነው። እንክፈተው። እኛውም በእጅ ነበር የጻፍነው። በዚህ መንገድ በጣም በቀላሉ ሰርቶልናል። እዚህ ጋርም ተመልከቱት። አሁን 36,000 እያለ እንደዚህ እያባዛ መልሶቹን ሰርቶልናል ማለት ነው። ኦሪጂናል ዳታው ጋር ግን ቅድም እንዳሳየኋችሁ ወይም ልብ ካላላችሁት እዚህ ጋር ልምጣና እዚህ ጋር እኛ አማውንት አልሰራንም ነበረ። ነገር ግን ራሱ ሁሉንም ነገር ጨርሶልናል። ከዛ ይህንን ዳውንሎድ እናደርጋለን ወይም ፕሪንት እናደርጋለን። ኮምፒውተራችሁ ላይ መጠቀም ከፈለጋችሁም ቀጥታ መላክ ትችላላችሁ ማለት ነው። ኦፕን ማለት ይቻላል በቀጥታ ከዚህ። እዛ ሼር ማድረግ ከፈለጋችሁም ከስልካችሁ ላይ አሁንም ሼር ማድረግ ይቻላል። ለምሳሌ ዳውንሎድ ውስጥ እንግባ። ታች ሄደን እንፈልገው ይሄና ኮንስትራክሽን ማቴሪያል የሚለው ነው። ሰዓቱን ይዩት 10 ከ03 10 ከ03 አሁን ክሬት ያደረግነው። ከዛ ይሄን ለምሳሌ ሼር ላድርገው። ሪላውን ቴሌግራም ልክፈት። ይሄን ማሳያችሁ ወደ ኮምፒውተር መላክ እንደምትችሉ እንድታውቁት ነው። እዚህ ሰርታችሁ በሊንክ በመሳሰሉት ነገር መላክ ይቻላል። ይኸውና ኦፕን ልበለው። ከዚሁ ተመልከቱት። ኤዲት ለማድረግ ኢኔብል ኤዲቲንግ። ከዛ መልሶቹ እንደምታዩቸው ገብተዋል። የተሰራው ደግሞ እዚህ ጋር ጠጋ አድርጌ ባሳያችሁ እንደምታዩት በፎርሙላ ነው የጠየቅነው። በፎርሙላ ነው የሰራልን ማለት ነው። ለምሳሌ ማሻሻያ ቢኖርና ያላችሁ ኳንቲቲ 50 ባይሆንና 60 ቢሆን ኢንተር ብትሉ ሁሉም ነገር እንደምታዩት እየተቀየረ ይሄዳል። ከስር ቶታል አማውንት ሁሉ እየተቀየረ ይሄዳል ማለት ነው። ስለዚህ ቴክስት ሳይሆን ኮፒ የምታደርጉት ፎርሙላዎችን ጭምር ነው ማለት ነው። ዋናው ከእናንተ የሚጠበቀው በትክክል ማዘዝ ይሆናል ማለት ነው። ምክንያቱም የምትፈልጉት ኤክሴል ፋይል ከሆነ ኤክሴል ፋይል ብሎ መናገር እዚህ ጋር እንደምትመለከቱት ማለት ነው። ይህንን በአማርኛም ልታዙት ትችላላችሁ እንዳልኳችሁ። ሌላው ደግሞ እናንተ ያዘጋጃችኋቸው የተለያዩ ሪፖርቶች፣ ኮንትራቶች ሊኖሩ ይችላሉ። እነዛ እንዲያስተካክልላችሁና ፎርማል እንዲያደርግላችሁ ማድረግ ትችላላችሁ። ለምሳሌ አታች አደርግለታለሁ አንድ ፋይል፣ እሱም ሳምፕል ፋይል ነው። ለምሳሌ እዚህ ጋር ልውሰዳችሁና ይሄኛው ራፍ ኮንትራት ብዬ ዳውንሎድ ያደረግኩት ነው። የሚቀሩት ነገሮች ውስጥ ላይ ይኖራሉ ብለን ካሰብን እኛ ካዘጋጀነው በኋላ ለምሳሌ ይሄንን አንብቦ እሱ አስተካክሎ እንዲሰራልኝ ወይም ድጋሚ እንዲሰራልኝ ፈልጌያለሁ ማለት ነው። ስለዚህ ስልኬ ላይም ስላለ ላሳያችሁ። ወደ ስልኬ ልመልሳችሁና እዚህ ጋር ኒው እንላለን። አሁን አታች ማድረጊያው ይሆንና አፕሎድ ፋይል ፎቶ ኤንድ ቪዲዮ የሚለው ውስጥ መግባት ይቻላል። ዋናው ወደ ስልካችን እንዲወስደን ራፍ ዶክመንት ነው የሚለው ብያችኋለሁ። ይኸውና ራፍ ኮንትራክት ፒዲኤፍ ነው። ከዛ ትዕዛዙን እዚህ ጋር አስገባለሁ። እዚህ ጋር ለምትጽፉት ነገር መጨነቅ የለባችሁም። ቀለል አድርጋችሁ ነገር ግን የምትፈልጉት ነገር ምን እንደሆነ በዝርዝር መናገር ማለት ነው። ሌላ አዲስ ነገር የለም። ወይም ፕሮምፕት የምንለው አሁን ልላከው። እዚህ ጋር እየሰራልኝ ነው። አልቋል። እንደምታዩት እዚህ ጋር መተን እንንካው። ምንም ሳላቋረጥ ነው እንደምታዩት ያለ ገደብ እየሰራልን ያለው። ስለዚህ በጣም ብዙ ማሰራት ይችላል ማለት ነው። ተመልከቱት። ፎርማል የሆነና በጣም በሚያምር ሁኔታ ነው የሚያዘጋጅላችሁ። ከዛ ይህንንም ዳውንሎድ ማድረግ ፕሪንት ማድረግ ይቻላል። ይህንንም በአማርኛ የጻፋችሁት ካለ ይህንን ረቂቅ የውል ስምምነት እንደዚህ አድርገልኝ ብላችሁ ማዘዝ ትችላላችሁ ማለት ነው። ሌላው ደግሞ ለምሳሌ ወርድ ፋይል ይኖራችኋል ወይም ፒዲኤፍ ፋይል፣ ሌሎች ፋይሎች ይኖራችኋል። ከዛ ውስጥ ፓወርፖይንት ማዘጋጀት ይቻላል ማለት ነው። ስለዚህ የሆነ ፋይል አታች እናደርግለትና ከዛ ውስጥ ስላይድ አዘጋጅልን ልንለው እንችላለን። እንደምታዩት በጉግል ስላይድ ወይም በፓወርፖይንት መልክ ነው የፈለግኩት። ስለዚህ አንድ ዝም ብለን ፋይል አታች እናደርጋለን፣ ሳምፕል ፋይል። ስለዚህ ይህንን ኤክስ ልበላውና እዚህ ጋር ቴክስትን ኮፒ ማድረግ ይቻላል። ለምሳሌ ብዙ ቴክስት ማስገባት እዚህ ጋር አስገብታችሁ ፓወርፖይንት አድርገው ማለት ይቻላል። ወይም ፋይል ካላችሁ ቀጥታ ማምጣት ትችላላችሁ። ዝም ብዬ አንድ የተቀመጠ ፋይል እንጠቀም። አሁን ወርድ ፋይል የሚል ትዕዛዝ ስለሰጠ ነው ወርድ ፋይል አንድ ልውሰድ ለምሳሌ። ወይም ይሄኛው ፒዲኤፍ ልጠቀመው ለምሳሌ። ፊት ለፊት ላይ የወርድ ፋይል ስላላገኘው ነው። ሰሌክት ልበለው፣ እዚህ ጋር ይገባል። ከዛ ትዕዛዛችን እናስገባ። ትዕዛዛችን ላይ ማስተካከያ ማድረግ እንችላለን ማለት ነው። ለምሳሌ ወርድ ፋይል ሳይሆን አታች ወርድ ዶክመንት የሚለውን ፒዲኤፍ ስለሆነ ፒዲኤፍ ልበለው። ስለ ጤና ነው የሚያወራው፣ ከቢዝነስ ጋር የሚያገናኘው ነገር ስለሌለ ይሄኛውን ቢዝነስ የሚለውን ላጥፋውና 6 ስላይድ ያዘጋጅልን እንላከው እዚህ ጋር። ከዛ ወዲያው ፓወርፖይንታችን መዘጋጀት ይጀምራል። ስለዚህ እናንተ ርዕስ ሰታችሁ ወይም ደግሞ ከተቀመጡ ዶክመንቶች ላይም እንደዚህ ያስገባችሁ ቀይርልኝ ማለት ትችላላችሁ ማለት ነው። አልቋል። እንደምታዩት ኦፕን እንለዋለን። ከዛ እዚህ ጋር ጀነሬት ማድረግ ይጀምራል ስላይዶቹ። ፓወርፖይንታችን አልቋል። ኔክስት እያላችሁ እዚሁ መመልከት ይቻላል። አሁን ኤክስፖርቱ ስላይድ ወይም በፒዲኤፍ ላሳያችሁ። እዚህ ጋር ጨረሰ። ኦፕን ጀስት ዋንስ
ተመልከቱት። በሚያምር ሁኔታ እንደዚህ ተዘጋጀልን። ቀጥታ ደግሞ ስላይድ ከፈለጋችሁ ቅድም ባሳየኋችሁ መንገድ መውሰድም ይቻላል ማለት ነው። ስለዚህ ለዛሬ ይጠቅማችኋል ብዬ ያመጣሁላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይም እንዲህ አይነት ቪዲዮዎችን እንሰራላችሁ ከፈለጋችሁ ቪዲዮ ላይክ በማድረግ እንደዚሁ ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ ያሉት ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።